ሰላም እንዴት ናችሁ? ውድ የሃና ሚዲያ ዩቲዩብ ተከታታዮች ዛሬ በቃና ቴሌቪዥን በሚያሳዩት ተወዳጅ ድራማዎች ላይ ስሟን፣ ውበቷን በተለይም ደግሞ ያንን ጥልቅ የራስ መተማመን የሚታይበት አተዋውን አይታችሁ ይህች አስደናቂ ተዋናይ ማናት ብላችሁ ልትጠይቁ ትችላላችሁ። ዛሬ በሃና ሚዲያ ከትወና ጀርባ ያለውን እውነተኛ ማንነቷን በስክሪን ላይ የማናየውን የህይወት ውጣ ውረዷንና ለብዙዎች ሚስጥር የሆነውን የፍቅር ህይወቷን ይዘንላችሁ ቀርበናል። እስከ ቪዲዮ ፍጻሜ ድረስ ቻናሉን ሰብስክራይብ፣ ቪዲዮውን ላይክ እያደረጋችሁ አብራችሁን ቆዩ። ኬምሪ ባይሰል እንደ አውሮፓውያን አቆጣጠር የካቲት 5 ቀን በ1999 ዓ.ም በቱርክ የባህር ዳርቻ ከተማ በሆነችው በኢዝሚር ተወለደች። በልጅነት ጊዜዋን ያሳለፈችው ደስተኛና ጥበብ የሚበረታታበት ቤተሰብ ውስጥ ነበር። ኬምሪ ገና በልጅነቷ የስነ ጥበብ ልዩ ፍቅር ነበራት። በተለይም በስዕል ስራዋ ላይ ከፍተኛ ተሰጥኦ ነበራት። ይህን ፍላጎቷ በመከተል የሁለተኛ ደረጃ ትምህርቷን በስዕል ትምህርት ቤት ላይ ባተኮረ ትምህርት ቤት አጠናቀቀች። በመቀጠልም በኢዝሚር በሚገኝ በታዋቂው ኤጌ ዩኒቨርሲቲ ውስጥ የስዕል መምህርነት ትምህርቷን ተከታተለች። ኬምሪ መጀመሪያ ላይ ዓላማዋ ድንቅ ሰዓሊ ወይም የስነ ጥበብ መምህር መሆን እንጂ የፊልም ተዋናይ የመሆን እቅድ ጨርሶም አልነበራትም። ሆኖም ግን ህይወት ለእርሷ ሌላ ትልቅ በር አዘጋጅታላት ነበር። ኬምሪ የትወና ጉዞ የጀመረው ፍጹም ባልተጠበቀ አጋጣሚ ነበር። ገና የ15 ዓመት ታዳጊ ያለች የቤተሰቦቿ ኤጀንሲ ባለቤት አማካኝነት ወደ ማስታወቂያና የቲቪ ዓለም እንድትገባ ግብዣ ቀረበላት። በዚህ መሰረት 2014 ዓ.ም ላይ አረንጓዴው ባህር በተሰኘ የኮሜዲ ድራማ ላይ የመጀመሪያ ረዳት ገጸ ባህሪዋን አግኝታ መተወን ጀመረች። ምንም እንኳን የትወና ትምህርት ባይኖራትም በተፈጥሮ የታደለችው የመተማመን ብቃትና ከካሜራ ፊት ያላት የራስ መተማመን በኢንዱስትሪ ውስጥ ያሉ ሰዎችን ትኩረት ወዲያውኑ እንድትስብ አድርጓታል። የኬምሪ ባይሰል የፍቅር ህይወት በጣም ጎልቶ መነጋገር የጀመረው በ2021 ዓ.ም በአክት አይኑር በተሰኘ ተወዳጅ ሮማንቲክ ኮሜዲ ድራማ ላይ መተወን ከጀመረች በኋላ ነው። በዚህ ድራማ ላይ አብሯት ዋና ገጸ ባህሪ ሆኖ ከሰራው ቦራ ከተባለ ገጸ ባህሪ የወከለው ተዋናይ አይታሽ ጋራ ፍቅር ጀመሩ። በፊልሙ ላይ የነበራቸው ጥምረት፣ በመካከል የነበረው መሳሳብ ወደ ፍቅር ህይወቱ ተቀይሮ የብዙዎችን ቀልብ ሳበ። ሁለቱም ፍቅራቸውን በይፋ ካወጁ በኋላ በማህበራዊ ሚዲያ ላይ በሚያጋሯቸው ውብ ፎቶዎቻቸው በርስ በርስ የሚጻጻፏቸው የፍቅር መልእክቶች የተመልካቾች ዘንድ የዓመቱ ምርጥ ጥንዶች የሚባል ስያሜ ሰጣቸው። ሁለቱ ኮከቦች ለተወሰነ ጊዜ በጣም ደስተኛ የሆነ የፍቅር ህይወት ካሳለፉ በኋላ በ2022 ዓ.ም መገባደጃ ላይ ባልተጠበቀ ሁኔታ መለያየታቸው ተሰማ። በማህበራዊ ሚዲያ ገጾቻቸው ላይ እርስ በርስ አንፎሎ መደራረጋቸውን፣ አብረው የተነሱት ፎቶዎቻቸውን ማጥፋታቸው መለያየታቸውን ይፋ አደረገው። ይህ ዜና ለአድናቂዎቻቸው ትልቅ አስደንጋጭ ዜና ስለነበረ ሁለቱም ተዋናዮች ስለመለያየታቸው ምክንያት በማህበራዊ ሚዲያ ላይ ምንም ነገር ባለመጋራታቸው በዝምታ በክብር መለያየት መረጡ። ይሁን እንጂ የኬምሪና የአይታች ፍቅር በቀላሉ የሚያበቃ አልነበረም። ከተለያዩ ከረጅም ጊዜ በኋላ በተለይም መሐላ ፊልም ድራማ ካጠናቀቀች ከጥቂት ጊዜ በኋላ ጥንዶቹ በድጋሚ አብረው መታየት ጀመሩ። በእግር ጉዞ ላይ እጅ ለእጅ ተያይዘው በካሜራ መታየታቸው በመካከላቸው የነበረውን አለመግባባት ፈተው ወደ ፍቅራቸው መመለሳቸውን ለአድናቂዎቻቸው አበሰሩ። የዳግም መገናኘታቸው ፍቅራቸው ምን ያህል ጠንካራ እንደሆነ ያሳየ አጋጣሚ ነበር። ኬምሪ ባይሰል በቃለ መጠይቅ ስለ ፍቅር ስትጠይቅ ፍቅር ለሷ ትልቅ ትርጉም እንዳለው ተናግራለች። ፍቅር ሰላምን፣ መተማመንን፣ መንከባከብን ማምጣት እንዳለበት ታምናለች። ከካሜራ ጀርባ በጣም ታማኝና ለምትወደው ሰው ልዩ እንክብካቤ እንደምታደርግ ሴት ጓደኞቿ ይመሰክራሉ። በአጠቃላይ የኤንጂላ ወይም የኬምሪ ባይሰል የፍቅር ህይወት ልክ እንደ ድራማዎቿ ሁሉ ደስ የሚል ፍጻሜ ያለው መሆኑን በተመልካቾች ዘንድ ትልቅ ተመልካችነትንና ተወዳጅነትን አትርፋለች። ዛሬ በቃና ቲቪ ስክሪን ላይ የምናያት ኤንጂላ
የቱርክ ከተማ ተነስታ በዓለም አቀፍ ደረጃ በሚሊዮኖች ልብ ውስጥ የገባች ጠንካራ ሴት ናት። ታሪኳ የሚያስተምረን ነገር ቢኖር የተማርነው ሙያ ምንም ቢሆን እውነተኛ ፍቅራችን ወይም ስሜታችን ያለበትን መንገድ ተከትለን ስኬታማ መሆን እንደምንችል ነው። የሃና ሚዲያ ቤተሰቦች እናንተ በቃና ቲቪ ላይ ከምታያቸው ገጸ ባህሪያት መካከል የትኛውን ይበልጥ ትወዳላችሁ? ኮሜንት መስጫው ላይ አጋሩን። ቪዲዮውን ከወደዳችሁት ላይክ፣ ሼር ማድረጋችሁን እንዳትረሱ። ለቻናላችን አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ሁኑ። በቀጣይ በሌላ አሪፍ ቪዲዮ እስከምንገናኝ ድረስ ቸር ሰንብቱ።